አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ባላችሁበት ያላህ እዝነት አይለያችሁ እያልኩኝ እንደዚሁም ክርስቲያን ወገኖችን ሰላም ብያለሁኝ። ዛሬ እንግዲህ እንደዚህ ሳንዱች ሰርተናል ማለት ነው። ቅድም ላይ ስለሆንኩኝ ያው ከመጀመሪያው አልቀረጥኩኝም፣ ግን ላስረዳችሁ እችላለሁ ማለት ነው። መጀመሪያ ትጃጅ ሰድር ማለት ነው፣ አጥንት የሌለውን እንትን ቀቀለን ዶሮ። ከዛ በኋላ ላይ ሽንኩርታችንን ጠበስን። ከበሰለልን በኋላ በእጃችን ፍትፍት አረግ ነው ማለት ነው። እፈተፍተዋለሁ። ከዛን ዶሮን ከበሰለ በኋላ ከዛን ፊልፊል ሮሚ በቀይና በአረንጓዴ ተጠቀምኩኝ ማለት ነው። ከሽንኩርት ጋር ጠበስኩት። ከዛን ዶሮን ተጠቀምኩ። ከዛን ማዮኔዝ እና ከችብ ተጠቀምኩኝ ማለት ነው። ፊልፊል አስወደ ተጠቅሜያለሁ፣ ጨው። ከዛ በኋላ ላይ እዚህ ጋር ይኸውላችሁ እንደዚህ ሳንዱቹ እንደዚህ ይመስላል ማለት ነው። አያችሁት? በጣም ነው የሚያምረው። ከዛ ነው ምንድነው የምናደርገው? ወደ መጥበሻችን እንለዋለን ማለት ነው። ዛሬ በነገራችን ላይ ጾመኛ ስለሆኑ ልጆቼ ማለት ነው፣ የአረቦች ልጆች ማለት ነው፣ እዚህ ጋር ጅቡንያ ተሰርቷል፣ ይታያቸዋል። እና እንደዚህ እናደርገዋለን ማለት ነው። ውስጥ ደግሞ ጅቡን ሳይል እንዲያጣብቅልን ተጠቅመናል ማለት ነው። የቀረኝን ጅቡንያ ልጨምር። አያችሁት? እንደዚህ ጥብስ ብሎልናል ማለት ነው። በጣም ነው የሚያምረው። ስሩና ቀመሱት ነው የምለው። ወላሂ በጣም ነው የሚመቸው ማለት ነው። ምክንያቱም እንዴት ነው እንትኑ እንዳይረብሸን፣ ይሄ ዶሮ ማለት ነው፣ ዶሮ እንዳይረብሸን እናቁላለዋለን ማለት ነው። በፊት እኔ እንደዚህ ነበር የማደርገው ማለት ነው። ይሄ ምንድነው እሱ በስቀቅዬ እንደዚህ ፍትፍት ካረኩት በኋላ ከቸም ምናምን ነበር የምጠቀመው። ግን በዚህ ደግሞ መልክ በጣም ነው የሚመቸው። ሽታ ምናምን ምንም ነገር የሚረብሻችሁ ነገር የለም ማለት ነው። እንግዲህ እዚህ ጋር ጅቡንያ እንደዚህ አዘጋጁኝ ማለት ነው። ሳንዱቻችንን እየበሰለ ነው። ምንድነው እሱ ዛሬ ያው እንዳልኳቸው ግማሹ እሱና ይጾማል፣ ግማሹ ደግሞ የረመዷናቸውን ቀዷ እያወጡ ነው ማለት ነው። እና ውዶቼ እንደዚህ ቆራረጥ ነው ማለት ነው። እንደዚህ እንዲህ ነው የምንቆርጠው። እንደዚህ ይኸውላችሁ፣ አያችሁት? አንዱን ሳንዱሽ እንደዚህ በእንትን እንቆርጠዋለን ማለት ነው። ያምራል በነገራችን ላይ ማለት ነው። ይሄ ሳንዱሽ ምንድነው ስሙ? ሳንዱሽ ከለብ ብላችሁ ከጣፋችሁ በተለያየ ነገር በተለያየ እንትን አሰራር ይወርድላችኋል። ነገር ግን እኔ የመረጥኩትኝ ይሄን አሰራር ስለሆነ ድሮም የምሰራው ነው። ነገር ግን ድሮ በካሮት በጀዘር ምናምን ፈቅፍቄ ከላይ ይጠቀም ነበረ። ነገር ግን ዛሬ ምንም ሳልጠቀም ምንድነው ያደረኩትኝ? ይሄ ፊልፊል ሮሚውን ብቻ ከትፌ አቁላልቼ ተጠቀምኩት ማለት ነው። በጣም ነው የሚመቸው ማለት ነው። ከመጀመሪያ ከምሰራው በጣም ተመችቶኛል ማለት ነው። እናንተም እንደዚህ ስሩና ቀመሱት ማለት ነው። በጣም ነው የሚመቻችሁ እርግጠኛ ነኝ። አብሶ ሆነ ረመዷንም ስለመጣ ለረመዷንም በጣም አሪፍ ነው ብዬ ስላሰብኩኝ ነው ማለት ነው። እና ያው በጣም አሰራሩን ቀላል ነው ብያችኋለሁ። ያን ያህል እንትን የሚወስድ አይደለም ማለት ነው። ወንዶቼ እንግዲህ እዚህ ጋር ድንች ደግሞ አዘጋጅቻለሁ ማለት ነው። እንደዚህ ይላችሁ ስስ ነው ማለት ነው። ምን እንጠቀምበታለን? ከዛ ነሻ እንጠቀማለን ማለት ነው። ከከተፈ በኋላ ያው ለችብስ ነው የምንጠቀመው። እዚህ ጋር እንደዚህ ነሻ እናደርግበታለን፣ ድርቅ ያለ ችብስ እንዲሆን ማለት ነው። በጣም አረቦች ይወዱታል በነገራችን ላይ ይሄን ችብስ ማለት ነው። አሁን እዚህ ጋር ጨው ተጠቅሜያለሁኝ። እንደዚህ በድቄት በነሻው አማስለነዋል ማለት ነው። ቀጣይ የሚሆነው እዚህ ጋር ዘይት ጥጃ አለ ማለት ነው።
ምንድነው ዘይቱ ግን የሚቀር ነው በአላ። ከዛ ምን እናደርጋለን? ዘይት ውስጥ እንጨምረዋለን ማለት ነው። እንግዲህ እንደዚህ ጨምረናል ማለት ነው። እንደዚህ እንዳያያዝ ፍልፍሉ እንደዚህ እንትን ማላቀቅ ይኖርብናል። ምክንያቱም ከተያዘ እንትን ነው የሚለው ማለት ነው። ውስጡን አያገኘውም። አንዳንዱ ይጣበቅና እንዳይበስል ስለሚሆን እንደዚህ እንለያየዋለን ማለት ነው። እንደዚህ ያደርግ ኃይል እንሰጠዋለን ቶሎ እንዲበስል ዘይት እንዳይጠጣብን ማለት ነው። እንደዚህ ይመስልናል። አሁን ድርቅ ይላል ማለት ሲበስል እጆቼ። እዚህ ጋር ደግሞ ፈጣይር አለ ማለት ነው። ያኔ ፈጣይሩ እንትን ነው ተሰርቶ የመጣ ነው በነገራችን ላይ። ሳህን አቀርባለሁ። እዚህ ጋር ሶስ አቀርባለሁ። እዚህ ጋር ሚክስ ነው ማለት ነው። እዚህ ጋር ደግሞ እንደዚህ የቅድሙ ችብስ ሲያምር ያሹት ደርቋል ማለት ነው። አላየሁትም። እንደዛ አድርገን እናደርቀዋለን። ዘይቱ ከላዩ እንደዚህ ነው።